አንድ ላይ የተነሱትን ፎቶዎች አጥፍተዋል ምናምን ፕራይቬት አድርገዋል። አሁን ደግሞ ምንም ባልተፈጠረበት ሁኔታ ትላንት ከትላንት ወዲያ አብረው ያየናቸውን ሰዎች እንዴት ሆኖ ነው አሁን ተለያይቷል ብለን ልንናገር የምንችለው? ጋይስ ይቀምራል ስትል ነበር። አዶናይ ቀመረኛ ነው። ራሂል እኔ በጣም ጨንቆኛል። አይጭነቅሽ፣ ፕራንክ ነው። አይ ፕራንክ እንደሆነ 100% እኔ እርግጠኛ ነኝ። በእኔ ንባችሁ እኔ ታምም ያለው ከምር ብርድ ነው ያለኝ። ፕሊስ ጋይስ፣ እንደዚህ የምታስቡ ሰዎች ልክ እንደዚህ ደንግጣችሁ ሳለ ደስ የሚል ነገር ደግሞ ይነግራችኋል ማለት ነው። አዶናይ መጥቶና አዶናይና ጃኒ የፍቅር ግንኙነታቸው እንዳለቀ አዶናይ አሁን ስቶሪ አድርጓል። ስቶሪ ይሄ ነው። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ለማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ ብሏችኋል። እንግዲህ ተጨማሪ መረጃ ወጥቷል። የካፕሎቹ መለያየት ከተገለጸ በኋላ ጃኒ ወይም ስሜ ገብሩ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግሮ ማለቁን እንዲሁም መለያየታቸውን ገልጸዋል። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል ገልጻለች የተባለው። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን እንድትጫኑ ጋር። ሰበር ዜና! ተወዳጁ ቲክቶከር አዶናይ ከፍቅር አጋሩ ጋር መለያየቱን በይፋ አስታወቀ። አሁን ከደቂቃዎች በፊት ስቶሪ ባደረገው መልእክት ከጃኒ ጋር ያለን የፍቅር ግንኙነት አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት እኔ ዱብዳ ነገር እኮ ነው። እኔ ማመን ከብዶኛል። እግዚአብሔርን ሽምግልና ሊልክ ነው እያሉ ነው ኮመንቶች ላይ ምናምን ሳይ። ሽምግልና ሊልክ ይመስላችኋል ጋይስ? ከእናንተ ጋር ወሬ ይሻለኛል። እግዚአብሔርን ሽምግልና ሊልክ ይመስላችኋል እንዴ? ፎቶ አጥፍተዋል ከእሱ ጋር አብረው የተነሱትን እያላችሁ ነው። አንድ ላይ የተነሱትን ፎቶዎች አጥፍተዋል ምናምን ፕራይቬት አድርገዋል። ይሄ ነገር እንዴት ነው? የከረረ ነገር ነው ማለት ነው ወይስ? ግን አትመኗቸው ጋይስ፣ ግድ የላችሁ። ያን ያህል የከረረ ነገር አይመስለኝም። እና ደግሞ በደንብ እናንተን ለማሳመን የተጠቀሙበት ነገር ይሆናል ፎቶም ቢያጠፉ ማለት ነው። እና ፕራንክ ነው የሚሆነው ጋይስ። እናት እንደዚህ አይነት ፕራንክ አለ እንደ እያልሽ ነው። ፕራንክ ነው የሚሆነው። ወይ ቀለበት ሊያረግላት ነው ወይ ሽምግልና ሊላክ ነው። የእኛ ጥርጣሬያ ነው እኮ። ምን ነው ተመሳሳይ ሰዓት ፖስተቱ ውሸት ነው የሚሆነው። ይሄም ያስማማኛል። ኤደን ያለችው ልክ ነው መሰለኝ። ሁለቱም ሊፖስቱ አይችሉም። ይወርድ ልክ ነች። ሁለቱም በተመሳሳይ ሰዓት ያው ተነጋግረው እንደሆነ ያስታውቃል። እስኪ እየጻፋችሁልኝ ሀሳባችሁን። ቲጂ ትዕግስት መቼም አላምንም እያልች ነው። በአረበኛ የተጻፈ ስም እሷ ጂዮንን ነው የምትወደው። እባክህ ተው። ከአዶናይ የበለጠ እንጂ አሩ ነው አይመስለኝም። አውቆ ነው። ሰርፕራይዝ አለ። በቃ አርሰናል ዋንጫ ሲበላ ይታረቃሉ። ሙሴ ኦኬ ሊሆን ይችላል። ሻምፒዮንስ ሊግ ሲበላ ሰሞኑን ቀለበት እንጠብቃለን። ኤደን ሰሞኑን ቀለበት እንጠብቃለን እያልሽ ነው። ያርግላቸው። እንደዛ ቢሆን ይሻላል። እኔ በጣም ደንግጬ ነበር መጀመሪያ ሰማ። እግዚአብሔርን እኮ ጊዜ ሰርፕራይዝ ነው። ቢለያዩም ተለያይተናል ብለው አይናገሩም። እኔም ያንን ነው ስለ ነበረው ያንን ነው ማስበው። ኧረ እኔ ራሱ ቤፍ ዛሬ ፖስት አድርገው ከፍቶኛል። ማን ነው የሚለው? ዶራሮ ነው ምናምን የሚል አካውንት ማመለስ ነው የሚለው። ውሸት ነው። አቴንሽን ለማግኘት ነው ብሎ እይታቸው ስለቀነሰ የሚልም አለ። ድራማ ሊሰሩ ነው። ዱባይ ላይ ቀለበት ጠብቁ፣ ልጁ አዶኒ ነው ምትኬ ነው የሚለው። ሄደን በጥሞና እንጠብቅ። እውነት ነው። በጥሞና መጠበቁ ጥሩ ነው ሳይሆን አይቀርም። የኔን ቃል አትርሳ። ለመስመር ለማስመሰል ነው እንጂ ፍቅሩ አላለቀም ከጆን ጋር መነኘ። ተው፣ ኧረ ተው እንዴ! ስለሱ ያንን አመለካከት ለመውደቅ መሰለኝ። ሙሴ የትኛውን አመለካከት? ኧረ ጀመራችሁ ደግሞ። ይኸው ማች አያደርጉም ነበር እንዴ? ማችማ ስለሚያደርጉ ነው እስከዚህ ሰዓትም አብረው የቆዩትኝ። በኢንተርናሽናል ደረጃ ፕሮሞት ሲያደርጋትም የነበረው በደንብ ሪኮግኒሽን ሲሰጣት የነበረው ዩኬ እንኳን ሄዱ አልረሳትም። ከሌላም ፔጅ ጋር ምናምን አስተዋውቋታል። ተለያይተናል ብለው ከዛ ቀለበት ሽምግልና እንዴት ነው? አንተ ራስህ ፕራንክ እያደረግክ ነው ወይ? ነው አይ ሊሆን አይችልማ ጋይስ። እስኪ አስቡት እንዴ! የፈለገ ቢሆን የምር የአዶኒ ባህሪ ነው። በከባዱ ሰዓት እንኳን ጃኒ እንደዛ ከባድ ችግር ላይ እንኳን ሆና ማለት ነው ማለት ጆን ዳንኤል ያንን ቮይሶች ምናምን ማስረጃ ብሎ በለቀቀባት ሰዓት እንኳን ገባችሁ አይደለ? አዶኒ ዝም ነው ያለው። ዝም ለብዙ ቀናት ማለት ነው። ለብዙ ቀናት ብቻ ሳይሆን ሳምንት ምናምን አልፎታል። በጣም ብዙ ቀናት አልፎ የተናገረው ዝም ነው ያለው። ያ ችግር አልፎ ሲረጋጋ ነው የወረው። ገባችሁ አይደለ? አሁን ደግሞ ምንም ባልተፈጠረበት ሁኔታ ከትላንት ወዲያ አብረው ያየናቸውን ሰዎች እንዴት ሆኖ ነው አሁን ተለያይቷል ብለን ልንናገር የምንችለው? ጋይስ ገባችሁ አይደለ? ስለዚህ እዚህ ጋር የአዶኒ ባህሪ አይደለም ነው። ገባችሁ አይደለ? እኛ አዶኒ እናውቀዋለን። እንደዚህ አይነት ባህሪ የለውም ነው ማመን ያለባችሁ ነገር ያ ነው። እና ስለዚህ ፕራንክ ሊሆን የሚችልበት መንገድ እውነት ነው። የትኛው ያመዝናል ነው ዋናው ነገር አይደለ? እውነት ወይስ ውሸት ይሆናል ብሎ መገመት ነው አይደለ? እኛ እንግዲህ አሁን ምንም የምናውቀው ነገር የለም። ግን ለየትኛው ይቀርባል? ፕራንክ የመሆን እድሉ ይሰፋል ወይስ ደግሞ የምርስ ተለያይቷል የሚለውን ነገር ስንገምት እዚህ ጋር
ፕራንክ የመሆን እድሉ በጣም ከፍተኛ ነው ማለት ነው። ገባችሁ አይደል? ለምን እንደዚህ አይነት ባህሪ የአዶኒ ባህሪ ስላልሆነ ገባችሁ አይደል? አያደርግማ እንደዚህ። ከዚህ በፊት እንደዚህ ሲያደርግ አረ መቼም አይለያዩም። እውነት ነው። ትዕግስት እንደዛ እያለች ነው። ድራማ ባይሆን ለተወሰነ ጊዜ ይደብቁት ነበርና ተነጋግረው መሆናቸውን ያስታውቃል። እውነት ነው። ታንታን ነው የሚለው መሀላቸው ገብቶ ነው አዶናይ ሲገባው መውጣት ግዴታ ነው። የጁናኒል ደጋፊ ነው በአረበኛ ጽሑፍ ያለው አዶናይ ነው መሀላቸው የገባው። በኋላ እንዳይቆጫችሁ እንዳትጸጸቱ ጋይስ። ፕራንክ ነው ነገር፣ የማዩን ነገር አትናገሩ። ዶሮራ ፕራንክ ነው። አብዛኞቻችሁ ፕራንክ እንደሆነ ነው ይሰማችሁ ያላችሁ። በእኔ ሀሳብ የምትስማሙ ብዙ አላችሁ። ብቻ ሁላችሁም ሀሳባችሁን እየገለጻችሁ ነው። እኔም ምን ማለት ነው አዶኒ እና ጃኒ ተለያይተዋል ማለት አሁን የመጣችው ምሳ ያ አዶናይ ራሱ ፔጅ ላይ ነው የተናገረው። ራሱ ፔጅ ላይ እስኪ ላስደምጥሽ። ይገባኝ ከጥቂት ሰዓት በፊት አዶናይ በጣም ስለማከብራችሁና አሁን ያለሁበትን ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል ብወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረትን መርጫለሁ። ሕይወት ነውና ያጋጥማል። አከብራችኋለሁ። ሁለታችንም የራሳችን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ሁለታችንም ሰላም ይጠቅማል። አመሰግናለሁ በማለት በቲክቶክ ስቶሪው ላይ ይህንን መልእክት አስቀምጧል። ሰማሽ ምሳ? እኔ አይደለሁም ያልኩት። ታምኔሉን አይተው ያልሰሙ ሰዎች እየደነገጡ ነው። እና እኔ ሳልሆን ያልኩት እና አዶኒ ራሳቸው ትክክለኛ መረጃ ነው። ራሳቸው ጃኒም አዶናይም በራሳቸው ቲክቶክ ስቶሪ ላይ ይህንን ነገር ፖስት ያደረጉት ማለት ነው። እና ዳኒ ታድ እውነት ነው ተለያይተዋል እያለ ይገኛል። ምንድነው በቅርበት ታውቃቸዋለህ? መድኃኒዓለም አዶናይ ምንድነው የሚለው? መንግስት ጋር ተናቦ ነው የሚሰራው። ዛሬ 2 ባስ ሙሉ ሰው ታግቶ 12 ሰው ተገሎ አጀንዳ ለማስቀየስ ነው መኑኝ። እንዲህ አይነት ሰው አለ ግን? ኧረ ተው ተው፣ በመድኃኒዓለም ምን አይነት ነገር ነው የምትጽፉት ጋይስ? እባካችሁ የምን አጀንዳ ለማስቀየስ ነው? በቃ እሱ የራሱን ስራ ነው የሚሰራው። እንደዚህ ጋር ሰው ታገተ ምናምን ብሎ የሚዘግብላችሁ ሌላ የዜና እንትን ክፍሎች አሉ። በቃ ዜና ምናምን የሚሰሩ አዶናይ ዜና አይደለም የሚሰሩ። እዚህ ቦታ ሰው ታግቷል ምናምን እያለ እንደዛ የፖለቲካ ወሬ የሚያወራ ሰው አይደለም። የኔም ኮንተንት አሁን እኔም እንደዛ አይነት ነገር አልሰራም። ገባችሁ አይደል? እንደዚህ አይነት ሰው ከታገተም የምር እንደዚህ የሀዘን መግለጫ ልንሰጥ እንችላለን፣ ልናዝን እንችላለን። እንደ ሰው ይሰማናል። ገባችሁ አይደል? እንደዛ ነው የምናደርገው ልክ እንደናንተው እንጂ ኮንተንታችን አይደለም። እንደዚህ አይነት ነገር መዘገብ ምናምን ፖለቲካ ነገር ውስጥ ምናምን መግባት ኮንተንታችን አይደለም። ተው አታነካኩ። በጣም ነው ያለቀስኩት። ነው ቲጂ አታልቅሺ። እርግጠኛ ነኝ አልተለያዩም እነዚህ ሰዎች። ምንም ማልቀስ ምናምን አያስፈልግም። በእኔ ሆንባችሁ እንዳልተለያዩ 100% እርግጠኛ ነኝ። በእኔ ማለት እኔ በራሴ እርግጠኛ ነኝ። ለምን የምር ቢለያዩ እንኳን አዶኒ ወጥቶ እንደዚህ የሚናገር ሰው አይደለም። እንደ ተው እንጂ ጋይስ አታውቁትም እንዴ? እውነት ነው። ጃኒን በጣም ነው መወዳት። የጃኒማ ብዙ አድናቂዎች ብዙ ፋን አላት ጃኒ። ከአዶናይ የማይተናነስ ፋን ያላት ጃኒ ማለት ነው። እና በእናንተም የተነሳ ነው እስካሁን ያልተለያዩት ይመስለኛል። ሳስበው ራሱ ከዴላን ጋር ያስተዋወቃት እሷ አይደል እንዴ? ምሳ እንደዛ እያለች ነው። እውነት ነው። ከዴላን ሚስት ጋር ማስተዋውቋታል። አብረው እንግዲህ በደንብ ሲደንሱ ነበረ። ዴላን ሲሄድ ነው ነገር ይህ መረጃ ያወጡትኝ። እና ምንድነው ባለፈው የሆነች ሴትዮ አዶናይ ይቀምራል ስትል ነበር። አዶናይ ቀመረኛ ነው ስትል ነበር። እውነትም የሚባለው ነገር እውነት ነው እንዴ? አዶናይ ቀመረኛ ነው እንዴ? ይቀምራል እንዴ አዶናይ? ምን ችግር አለው? ቢቀምርስ አደገኛ ቀማሪ ነው ማለት ነው። ጎበዝ ነው ማለት ነው። ጎበዝ ኮንተንት ክሬተር ነው ማለት ነው። እኔም ቀማሪ ነው መሆን የምፈልገው። መቀመርን የሆነ መጥፎ ነገር አታርጉት እሺ። የሆነ ለተንኮል ምናምን ብትቀምሩ ኦኬ፣ ግን እንዴት አድርጎ ራሱን ማሳደግ እንዳለበት እንዴት አድርጎ ቫይራል ሆኖ መቆየት እንዳለበት የሚያክሰው ከሆነ ጎበዝ ቲክቶከር ነው ማለት ነው። ለዚህ ነው እስካሁንም ሳይረሳ ብዙ ቲክቶከሮች እየመጡ እየሄዱ እየተረሱ ነው ያሉት እና እሱ ግን ሳይረሳ እስከዚህ ሰዓት እስከዚህ ጊዜ መቆየት ችሏል ማለት ነው። እና መቀመር የሚለውን ነገር እንደ መጥፎ ነገር አትዩት። እኔም ቀመረኛ ብሆን ደስ ይለኛል፣ ግን ጎበዝ አይደለም ስቀምር። ብቀምር ደስ ይለኛል። እናንተ ምን ተሰማክ? እኔማ እየተናገርኩ ነው። አሁን የመጣው ነው እየተናገርኩ ነው። ውሸት ፕራንክ እንደሆነ ነው የማውቀው። ከቅድም ጀምሮ እስካሁን የምናገረው ፕራንክ ነው፣ አትሳሳቱ እያልኩኝ ነው። ነውም ተስፉ የአዶናይ ባህሪ አይደለም። የምር ተለያይተው ቢሆን እንኳን እንደዚህ ወጥተው አይለጥፉም እያልኩኝ ነው። በምንም ተአምር ወጥተው ሚዲያ ላይ ሊለጥፉት አይችሉም። ትንሽ ቀን ቢያንስ ይቆይና አብረው መፖሰት ምናምን ያቆማሉ። ከዛ በኋላ ሁለቱም ፎቶ ቪዲዮ ሊያጠፉ ይችላሉ። ቀስ እያሉ ምን ተፈጠረ ምናምን ተብሎ ሲጠየቅ ነው፣ ህዝቡ ሲጠይቅ ነው ምላሽ ሊሰጡ የሚችሉት እውነት ቢሆን እንኳን ማለት ነው። ገባችሁ አይደል?
ተፋቅሮ መለያየት። ጆን ዳንኤልን ከጃኒ ጋር ካየው ትደነግጣለህ? ሁላችንም እንደነግጣለን። በዚህ ሰዓት የፈለገ ከአዶናይ ጋር ብትለያይ ራሱ ተመልሳ ከጆን ዳንኤል ጋር ከወረች በጣም ነው የሚገርመኝ። እኔም እደነግጣለሁ። እንዴት አልደነግጥም? በጣም ያስደነግጣል። አንተም ፕራንክ ተደረግ። መጀመሪያ ላይ ተሰማው በጣም እንትን ያደርጋል፣ ያስደነግጣል። እውነቱን ለመናገር ስትሰሙ ዜናውን ልክ አዶኒ የጻፉን ስታነቡት ተለያይተናል ሲል አደነግጡም? ከዛ ግን ስታስቡት እንደዚህ ስታመዛዝኑ የአዶናይ ባህሪ አይደለም ትላላችሁ። ገባችሁ አይደል? ራሂል እኔ በጣም ጨንቆኛል። አይጭነቅሽ፣ ፕራንክ ነው። አረ ቀልድ ነው። ዮሴፍ አትጨነቁ፣ ግድ የላችሁ። ቤላ አድናቂዎቻችሁ አትጨነቁሽ። የምር እርግጠኛ ነኝ ፕራንክ ነው። ምንም መጨነቅ አያስፈልግም። ተሳካለት። አሁን ጃ አታስፈልግም። ለዛ ነው ሁለቱም እኮ ናቸው እንዴ። እሱ አስተለይተው ቢሆን አሁን ተለያይተው ቢሆን እንኳን በአዶናይ ልትፈርዱ ነው እንዴ? አሁን አልተለያዩም። እኔ እርግጠኛ ነኝ እንዳልተለያዩ። ግን ደግሞ ሁለቱም በየራሳቸው አካውንት ፖስት አድርገዋል በሰላም ተለያይተናል ብለው። ጃኒስ አልፈልግህም ብለው ቢሆንስ እንዴ? ምንድን ነው የምትሉት እናንተ? አሁን ስለተሳካለት አታስፈልገውም። ቤላ ዮሴፍ ተው እንጂ። ሉባባ ምን እያልሽ ነው? ምን አገባን? የፈለጉት ጋር መኖራቸው መብታቸው ነው። እኛም ቤት ነን። ይሻላል። ዱባይ ሄደዋል። እዛ ነው ዮዲት አብረሻቸው ነሽ ያለሽ? እስኪ ንገሪን አንዳንድ ኢንፎርሜሽን። እንዴት ነው አሁናዊ ሁኔታ የምታውቂው ነገር አለ? ሳትዋሺ ንገሪን። ናሆም እናንተ ምን ተሰማ እያልክ አሁንም ትጽፋለህ? ነገርኩህ አይደል እንዴ? ተው እንጂ እንዴ። እውነት ለመናገር ቢለያዩ ይከፋኛል። አልጠላቸውም። ጥሩ ነው። አይ በቃ አንተ ጥሩ ሰው ነህ ማለት ነው። የጆን ዳንኤል ደጋፊም ብትሆን ጥሩ ሰው ነህ ማለት ነው። ገባህ አይደል? ጃኒ እያስመሰለች ነበር። በፍጹም አዶናይን አትወደውም እና ጆን ዳንኤል እንደምትወደው። ኧረ ተው ጋይስ እባካችሁ። ማርያምን እውነት ነው፣ ፕራንክ ነው። እንደ አፈ ያድርገው እመብርሃን አደሯን። ታሳዝኑኛላችሁ እኮ መድኃኒዓለም። እናንተ ግን በጣም ምስኪን ናችሁ። ግን እግዚአብሔርን በጣም ነው የምትጨነቁት። እና አይ ፕራንክ እንደሆነ 100% ነው እርግጠኛ ነኝ። በእኔ ነባችሁ መታችሁ ኮመንት ጻፉ እዚህ ቪዲዮ ላይ። ልክ ፕራንክ ነው ሲባል እኔም መምጣት አይቀርም። አዲስ ነገር ሲኖር ማታ ሌሊት ለምን አይሆንም ላይቭ እገባለሁ። ሌሊት ልክ እነሱ ያሳወቁን ሰዓት ዛሬም ካሳወቁን ወዲያውኑ ላይቭ እገባለሁ ማለት ነው። ገባችሁ አይደል? ልክ ፕራንክ መሆኑን ሲነግሩን ነገም ይሁን ብቻ ሌሊትም ይሁን ወዲያውኑ እገባለሁ። የዛኔ ተናግረህ ነበር በሉ። ግን መታችሁ ግን ግልጽ ነው፣ ሁላችሁም ትጠረጥራላችሁ። እኔ ስላልኩኝ ሳይሆን ይህ ሰው ባህሪያቸው አይደለም፣ የአዶኒ ባህሪ አይደለም። በተለይ ደግሞ ጃማታ ስለ ሰርግ ስታወራ ነበር። እሷ አይደለም እኮ ስለ ሰርግ ስታወራ ከነበር ታዲያ አጠረጥሪም? ፕራንክ እንደሆነ አጠረጥሪም? ቤላ ወይ አጠረጥርም? አሜን ይሁን ውሸት ባይለያዩ መርጣለሁ። እውነት ነው። አሬ ግን እንደናንተ አይነት ደጋፊዎችን ማግኘት እፈልጋለሁ። እኔ ምን ልስራ? እንደዚህ እንደ አዶኒና እንደ ጃኒ አይነት ደጋፊ በጣም ነው የምትጨነቁላቸው። በጣም እድለኞች ናቸው። ግን እንደናንተ አይነት ቤተሰብ ስላላቸው በጣም እኔ ደግሞ ለእናንተ ነው ማለት ነው በጣም ነው የምትጨነቁት። አውቀው ነው ፍቅረኛ የሚለው አልቆ ሚስት የሚለው ሊያሰማን ነው። እንደዛ በያ መሳ ጆኒ ይወድሃል። ለምንድን ነው የማትወደው? እንደ አዶናይ ወንድሜ፣ እንደ አዶናይ አልወደውም እውነቱን ለምናገር፣ ግን ደግሞ አልጠለውም። ጆን ዳንኤልን እንደ አዶናይ አልወደውም። ለምን? እኔ ኮንተንቱ የሚመቸኝ አዶናይ ነው ከድሮም ጀምሮ። እውነቱን ለመናገር የጆን ዳንኤልን ቪዲዮዎች አላይም ነበር። ጠልቼው ግን አይደለም ማሊያው ኮንተንቱ ላይቭ ነው እሱ ቢሰራው ምናምን ብዙ ጊዜ እኔ የምማርበት ምናምን ነገር አይደለም። ከአዶናይ ቪዲዮዎች ግን ብዙ የተማርኳቸው ነገሮች አሉ። ማለት ብዙ እኔ ማስባቸውን ነገሮች ይናገራል እና ብዙ ማደንቅለት ነገር ስላለ ነው ከመጀመሪያው ሰፖርት ያደረኩት። ግን ደግሞ ጆን ዳንኤልን ጠራዋለሁ ማለት አይደለም። የሰራቸውን መልካም ስራዎች አደንቃለሁ። ግን አንዳንድ ጥፋቶች ስለነበሩበት በሰዓቱ በዛ ጊዜ ተናግሬዋለሁ። አሁን ፈትቻለሁ። ስለሱ መጥፎ ነገር ምናምን እያወራሁ ጊዜ አላባክንም። ገባችኋል? እኔ ታምም ያለው ከምር ብርድ ነው ያለኝ። ፕሊስ ጋይስ፣ እንደዚህ የሚታስቡ ሰዎች እኔ እኮ ለእናንተ ነው የገቡት። አሁን ላይቭ ራሱ ማለት ነው የምር በቃ ፕራንክ እንደሆነ ልነግራችሁ ነው። በቃ ይሄ ሊገባችሁ ይገባል። ቶሎ አጠረጥሩም እና እናንተ እንደዛ ስለሆናችሁ ልክ እንደዚህ ደንግጣችሁ ሳለ ደስ የሚል ነገር ደግሞ ይነግራችኋል ማለት ነው። አዶኒ መጥቶና እኔ ላረጋጋችሁ ነው የገባሁት አሁን ራሱ የምር እና እንደነገርኳችሁ ነው። ምንም መስጋት አይጠበቅባችሁም። እንዳልኳችሁ ነው። የአዶናይ ባህሪ አይደለም እንደዚህ አይነት ነገር። እንዳፌ ያርግልኝ። አሜን። እኔ ግን እርግጠኛ ነኝ ታውቃላችሁ፣ በጣም ውስጤ እየነገረኝ ነው። ያስታውቃል። በዚህ አይነት መልኩ እኔን አይሸውዱኝም። እናንተ ሊሸውዷችሁ ይችላሉ እንጂ እኔን አይሸውዱኝም። በቅርቡ ወይ ሽምግልና ወይ ደግሞ የሆነ ሰርፕራይዝ ብቻ እንዳለ እርግጠኛ ነኝ ብላለች ጃኒም እኮ